ማለት ነው። ነገ የሚገባው ዛሬ ደስ ካለው ፖፕ ነገ ይገባል፣ ነገ ደስ ካለው ከነገ ወዲያ ይገባል። እና የመጀመሪያ ቀናቶች የመጀመሪያ 2-3 ቀናቶችን የምታወሩትን ነገር ማወቅ እሱ ጋር የሚሄድ ንግግር መናገር ማለት አንዳንድ ሰው አክቲቭ ሆኖ ይመጣል፣ አንዳንድ ሰው ደግሞ ባክ የሚልሽ አይጠፋም። የሰው ሁኔታ ይለያያል። አይተሽ የልጁን ሁኔታ በልጁ ሁኔታ ልክ የምታወሪለት ከሆነ ያለምንም ጥርጥር ያው ያልሽ ተቀምጦ መቅረት። ከዛ ውጭ ደግሞ ስልክ መቀበል፣ የእናንተ ስልክ መላክ ሳይሆን የእነሱ ስልክ መቀበል፣ ቢያንስ ደውላችሁ በስልክ እንድታወሩ ምናምን ቲም ወርክ እንዲሆን ማለት ነው። መግባባት ጀስት ነው ከምንም በላይ አዲስ እንደሆነ መግባባት የሆነ አንዳንድ አሁን ስትል ነገር ምናምን የሆነ መጥቶ ይመዘገባል። ከዛ ይችን አድርግ ትምህርት ብቻ እንደዛ ነገር ከሆነ ትንሽ ያሰለቻል። ጀስት አላ ፈታ እንዲ ጓደኝነት እንዲሰማው ቤተሰባዊነት ስሜት እንዲሰማው ያፍታታችሁ እንደዚህ ያረጋችሁ ሲሆን ጀስት ኢንተርቴይን ለማድረግ አሁን ቲክቶክ ላይ ተሽኮነ ሁሉም ሰው ከመግባት አይቀርም ሳይገባ አይውልም ምናምን ለምን ዘና ማለት ስለሚፈልግ እንጆይ ማድረግ ፈልጋቸው በተፈጥሮ ልክ ነህ። ድርቅ ያለ ነገር ሲሆን ልክ ነህ። እንጆይ ማድረግ ጊዜ አሁን ሲሪየስ ነበርኩኝ በእኛ ጊዜ ለምን ሁሉም ስራ እንትን ነው ምናምን ብዙም ሰው የለም ይሄን ያህል ኢንተርቴይን ማናረግም ችግር የለውም ምናምን ነገር። አሁን ላይ ግን ነገራቶች ትንሽ ቀየር እያደረጉ መጥተዋል ራሳቸው። ስለዚህ ያ ሰውዬ አንቺ ኤጀንሲ እሱ ሆስት ከመሆን ባሻገር ደግሞ ቤተሰባዊነት ስሜት እንዲሰማው ማድረግ ገብቶኝ አንዳንዱ ሰው አሁን እኔ ብዙ ልጆች ያጋጥሙኛል። የሆነ ፖፕ ስችት ይላቸዋል። በቃ ስችት ብሎ ጀስት በቃ ምንም ነገር አይፈልጉትም። በቃ ስራውን ግን ፖፕ ላይ ይገባል። ለምን እንደሚገቡ የሆነ ሰው ለማግኘት በቃ የሆነ ቤተሰቦች የሆነ ፋሚሊዎች ለማግኘት ነው። ከዛ ያሉ ሲሄዱ ከዛሬ ነገር ምናምን የሆነ ሳይፈልጉት ሞቲቬት የሆኑ ስራውን እየወደዱት ይመጣሉ። ያንን ስራ ግን ቤተሰባዊነት ባይኖር ግን ወጥተው ነበር የሚቀሩ። ስለዚህ የመጀመሪያ ቀን፣ ሁለተኛ፣ ሶስተኛ ቀናቶችን በደንብ አድርገሽ ስልክ ማውራት፣ ያለው ነገር በስነ ስርዓቱ ማስረዳት፣ ጀስት ሰዎች ማስተዋወቅ፣ ስራስ ማስተዋወቅ ከምንም በላይ ነው። በዛ ነገሮች ካለች ኦፍላይን አሁን ማለም ጥርጥር ከዛ እናንተ ጋር ሲገባ ምናምን ሲል ቀስ ያለ ስራውን ወጥቷል። ከምንም በላይ ስልኩን መቀበል ምናልባት ቢጠፋ ደውለሽ ምናምን ነገር የሚባል ነገር ስላለ ማለት ነው። ይሄ ነው ትልቁ ነገር። ከዛ ውጭ ኦፍላይን አሁን የሁሉም ልጆች ኦፍላይን ናቸው አብዛኞቹ። አሁን ይሄ ፕሮግራም የተዘጋጀው ለዛው አማካኝነት አወጣ የተወራ ወሬ ያለ በሶሻል ሚዲያ መጥፎ ስለ ፖፕ መጥፎነት ያ ነገር ነው ብዙ ሰው ሊያውቅ የቻለው። አሁን ያው ይህ ፕሮግራም ከቀረበ በኋላ ደግሞ ብዙ ሰው የመመለስ እድል አላቸው ብዬ ገምታለሁ። ፕሮግራሙ ላይ ተሳተፉ። ያመሰግናለሁ። በተጨማሪ ደግሞ ትመክራለህ እንደ ላኪ ቁጭ ስንል ማለት ነው ቫይራል እንዲያወጣ ሊሆን ይችላል፣ ልጆች እንዲመጡ ሊሆን ይችላል። ላኪ መከራል ማለት አሁን ባለው ሁኔታ የሆነ ሰዓት የነሳ የሚል ሀሳብ ነበር። አሁን ላይ ግን እስካሁን አልተነሳም። ፕላትፎርሙ አክሴፕት ካላደረገው ማድረግ ስለማይቻል ማለት ነው። እሱ የመወዳደሪያ ቫይራል ለመውጣት የመወዳደሪያ ሁኔታ ሆኗል። ምንም አማራጭ ስለሌለ ማለት ነው። ስለዚህ ወይም ካላችሁ እንትን ማለት ቫይራል ለመውጣት መጠቀም ግን ይሄን ያህል ትልቅ ኢንቨስት አታደርጉት ማለት እንደው የሆነ ማሰብ ማወቅ ያለባቸው ግን ግዴታ ቫይራል ካልተወጣ ሳይሰራ ማለት ነገው በታውሳ ላይ የሞቲቬት ፕሮግራም አለ 2 ሰዓት ተኩል አካባቢና እዛ ፕሮግራም ላይ ማቅረብላችሁ ልጅ ነው ቫይራል ታወጡ ላይቭ ምናምን ሳይገቡ ሱፐር የገቡ ልጆች አሉ። ከኛ በኋላ የመጡ ልጆች ማለት እነሱ እንዴት ሊያረጉ እንደቻሉ ቲምወርክ በመስራት ብቻ ማለት ነው። ፓርቲ ለመስራት ብቻ ቫይራል ይወጣል። ፓርቲ ለመስራት ብቻ ሱፐር ይገባል። ስለዚህ ሀሳባችሁን እዛ ላይ ብቻ ካላችሁ ብዙ ብር እንድትከሱ ትችላላችሁ። ስለዚህ ሰዎችን ለምን ይመስልሻል? አሁን ሸረፈት ቢዝ ላይ ይቀመጥም ግን ሰው ላይ ይመጣል። ለምን ይመስልሻል? ጀስት እንትን ፍለጋ ሞቲቬት ለመሆን ስለ ፕላትፎርም ያለው ነገር ምናምን አንቺ ስማርት ነሽ ከተገኘሽ ካነጋገርሽ ለሰዎች ካረዳድሽ ካቀራረብሽ ከሁኔታሽ ሁላ ከሰዎች ካሉ ሰዎች ስማርት ነሽ ከቀረብሽ
ሰው ላይክ አይፈልግም፣ ሀሳብ ነው የሚፈልገው፣ ኢነርጂ ነው የሚፈልገው። ከአንቺ ተርፎ ለሰው የሚስተጋባ ኢነርጂ ካለሽ ሰው ያንቺ ላይክ ይሁን ያንቺ ኮይን አይፈልግም። እዚህ ቁጭ ያለው 300 ምናምን ሰው የሚፈልገው አይደለም።